ሰላም ጤና ይስጥልን። እንግዲህ ይሄንን ላይፍ ትላንትና በሀቢባ ቤት ከ20 ሺህ በላይ የሆኑ ሰዎች ቁጭ ብለን ስንከታተል ነበረ። እውነት ለመናገር ቶፒኩ እጅግ በጣም ሴንሲቲቭ፣ በጣም አደገኛ፣ ከፍተኛ ጉዳት ሊያመጡ የሚችሉ ፕሮዳክቶች ሜንሽን የተደረጉበት ነው። ይሄን ነገር እንግዲህ እውነት ለመናገር አከፋፋዩ ሻጮቹን የሚሆን ተጠቃሚዎቹን እኔ ካለ ትናንት አይቻቸው አላቃቸውም። ስለዚህ ሀሳቤን በነፃነት ስለ ፕሮዳክቶቹ መግለጽ እችላለሁኝ ማለት ነው። በተለይ ደግሞ አንድ እህቴ ሜንሽን ያደረገችው አንድ ፕሮዳክት በጣም በጣም አደገኛ የሆነ ፕሮዳክት ነው። ምንድነው ውስጡ ያለው ነገር የሚለውን እነግራችኋለሁ። አንደኛ ነገር ባለማወቅ መጠቀምም ሊሆን ይችላል፣ ማከፋፈልም ሊሆን ይችላል፣ ማምረትም ሊሆን ይችላል። ከተጠያቂነትም ሆነ ከመጎዳት አያድነንም። ይህን ነገር ፖይንት ያዙልኝ። እንግዲህ ትላንትና በጣም እውነት ለመናገር ካስደነገጠኝ ፕሮዳክት ውስጥ አንዱ ጎሬ ቢዩቲ ፕሮዳክት የሚለው ነው። ከ4 ዓመት በፊት ዩቲዩብ ላይ ቪዲዮ ሰርቼ ነበረ በ2 ክፍል በጣም ብዙ ምርቶችን ሜርኩሪ፣ በተለይ ደግሞ የሜርኩሪና ሃይድሮኮኒን የሚይዙ ፕሮዳክቶችን እነዚህ ነገሮች እህቶቼ ባካችሁ አትጠቀሙ ብዬ ቪዲዮ ሰርቼ ብዙ ሰው ማይቶት ነበር። ግን 4 ዓመት ካለፈውን በኋላ ስቲል እነዚህ ፕሮዳክቶች በዚህ ደረጃ እህቶቼ ሲጠቀሙት ሳይ የሆነ ነገር ማለት እንዳለብኝ ስለተሰማኝ ነው። ይሄ ፕሮዳክት እንግዲህ ውስጡ ያለው የሜርኩሪ መጠን ኖርማሊ ከሚፈቅደው 23,000 እና 30,000 እጥፍ ነው። አንድ ፕሮዳክት ላይ ወይም ደግሞ ስኪንኬር ፕሮዳክት ላይ አንአቮይደብል የሆነ የሜርኩሪ መጠን ቶለሬት ሊደረግ የሚችለው የሜርኩሪ መጠን 1 ppm ወይም ደግሞ 1 ፓርት ፐር ሚሊየን ነው። እነዚህ ጎሬ የሚባሉ ፕሮዳክቶች ግን ከ23,000 እስከ 30,000 ሬንጅ በሚያደርግ መልኩ የዚህ የሜርኩሪ መጠን ውስጣቸው አለ ማለት ነው። ይሄ ደግሞ የሜርኩሪ መጠን በመጀመሪያ ላይ ስኪን ኢሪቴሽን ወይም ደግሞ ቀላል የሚመስል ሳይድ ኢፌክት ወይም ደግሞ ኮንታክት ደርማታይቲስ የሚመስል ነገር ስኪናችን ላይ ልናይ እንችላለን። ኢን ሎንግ ረን ደግሞ ግን የምንቀባው መጠን አብዞርቭ እየሆነ ሰውነታችን ሲስተም ውስጥ እየገባ ቆዳ ላይ የምንቀባው ነገር ባይዘው በጣም ወደ ሰውነታችን አብዞርቭ ይሆናል። አብዞርቭ እየሆነ እየገባ ከፍተኛ የሆነ የኦርጋን ፌለር ዳሜጅ ያመጣል። ለምሳሌ ኪድኒ፣ ኩላሊት፣ ይሄ ነገር አብዞርቭ ሆኖ ኪድኒ ላይ አኪሙሌት በመሆን የኩላሊት ሴሎችን በከፍተኛ ደረጃ ይገላል። ስለዚህ የኩላሊት ፌል ያደርጋል ማለት ነው። ኩላሊታችን ስራውን ሙሉ ለሙሉ እንዲያቆም ያደርጋል። አንዳንድ ጊዜ ኪድኒ ፌለር መጣ ሲባል በተለያየ ምክንያት ሊመጣ ይችላል፣ በኢንፌክሽንም አክሲደንትም በተለያየ ነገር። ግን አንዳንዴ በምን ምክንያት ኪድኒ ፌል አደረገ ስንል ከምንጠቀማቸውና ወደ ሰውነታችን ከምናስገባቸው ባለማወቅ ቶክሲክ ነገሮች ሊሆን ይችላል። ስለዚህ አንዳንድ ጊዜ እንደ አንድ አከፋፋይ ወይም እንደ አንድ ሻጭ የምንሸጣቸውን ፕሮዳክቶች በአንድ ነው ወይ ምን ነገር አለው ምናምን የሚለውን በኃላፊነት ቼክ ብናደርግ የተሻለ ነው። ምክንያቱም እነዚህ ፕሮዳክቶች አሁን ለምሳሌ ጎሬ ቢዩቲ ፕሮዳክትን ሰርች ብታደርጉ ኢቨን ወደ አረብ ሀገራት አካባቢ ራሱ ባን የተደረገ ፕሮዳክት ነው እና እህቶቼን ሲጠቀሙ ሳይ እኔ በጣም ስላዘንኩ ነው። ስለዚህ እባካችሁ ይህን ፕሮዳክት የምትጠቀሙ ሰዎች አቁሙ። እጅግ በጣም አደገኛ ነው። ሌላኛው ደግሞ ፕሮዳክት አንድ እህቴ ፎቶ ላይ ፖስት አድርጋ ያየሁት ምንድን ነው የሃይድሮኩዊን ፕላስ ክሬም የሚለው ነው። በ15 ሚሊግራም ማለት ነው። እዚህ ውስጥ ያለው የሃይድሮኩዊንን መጠን 4% ነው የሚፈቀደው። በፊት የሚፈቀደው አሁን ኮምፕሊትሊ ባን ተደርጓል። እኛ አካባቢ ወደ ካናዳ ምናምን እዚህ ነው ያለውበትም አሜሪካ ባን ተደርጓል። ኖርማሊ ሃይድሮኩዊን የሚይዝ እንትን ፕሮዳክት ከኦቨር ዘ ካውንተር ላይ ወይም ደግሞ በራሳችን ከምንገዛበት አክሰስ ላይ ተነስቷል። ይሄ ፕሪስክሪፕሽን ሜዲኬሽን ብቻ ነው። አሁን የጠቀስኩላችሁ ይሄ ፕሮዳክት ፕሪስክሪፕሽን ይጠይቃል። በማን በሄልዝ ኬር ፕሮቫይደሮች፣ በሐኪም ሊሆን ይችላል፣ ደርማቶሎጂስት ሊሆን ይችላል። ምክንያቱም ውስጡ ያለው የሃይድሮኩዊን መጠን 4% ነው። የበፊቶቹ ገበያ ላይ የነበሩት ኢቭን 2% እና በታች ነበር የሚፈቀደው። አሁን እነሱም ተነስተዋል። የሚይዘው 4% ነው። ስለዚህ በሕክምና ክትትል ብቻ መሰጠት የሚችል የፕሪስክሪፕሽን በማዘዣ ብቻ ገበያ ላይ የሚውል መድኃኒትን እየተከፋፈለ እንደ ኖርማል ነገር ይሸጣል። ይሄ ነገር ልክ ነው። ቆዳ ላይ ያለ ጠቃጠቆን ሊሆን ይችላል፣ ማዲያትን ለማከም ሊሆን ይችላል፣ ግን በሕክምና ትዕዛዝ ነው። ምክንያቱም ሕክምና ቦታ ላይ ስትሄዱ የተለያየ የጤና ነገር ያላችሁበት ሁኔታ ተገምግሞ መድኃኒቱን ቶለሬት ታደርጋላችሁ ወይስ አታደርጉም በሚለው በዛ ውስጥ ነው ሐኪሞች መርምረው ቆዳችሁን አይተው ይሄ ነገር ይጠቅማቸዋል አይጠቅማቸውም የሚለውን የሚወስኑ። ሌላ ደግሞ በጣም ያሳዘነኝ ትላንትና የተነሳ ነገር አንዲት የምታጠባ እናት ላክቴቲንግ ማዘር ይሄ ነገር ሱቅ ድረስ ሄዳ ይሄ ነገር አጠባለሁ ይሆነኛል ወይስ አይሆነኝም ብላ ያንን ፕሮዳክት ስትጠይቅ ትላንትና በኮንፊደንስ ሲባል የነበረው ነገር ኖት አድቫይዘብል ነው የሚለው እንጂ ቶታሊ ኮንትራኢንዲኬትድ አይልም የሚል ነገር ተነስቷል። ማንኛውም ፕሮዳክት ሌብል ተደርጎ ኖት አድቫይዘብል ካለ እንድትጠቀሙት አይመከርም ነው። በተለይ እርጉዝ ሴቶችና የሚያጠቡ ሴቶች
እንዲጠቀሙት አይመከርም። ኢትስ ናት አድቫይዘብል ፎር ፕሬግናንት ኤንድ ብሬስት ፊዲንግ ወይ ላክቴቲንግ ማዘር የሚል ከሆነ እንደዚህ አይነት ደንበኛ ካላችሁ እንደዚህ ስለሚል ባትጠቀሚው ይመከራል ነው። ባልየው የወሰደው እርምጃ በጣም በጣም ጥሩ ነው። ሄዶ ሕክምና ቦታ ላይ ጠይቆ እንዲቆም ሆኗል። ፕሮዳክቱ እንግዲህ ምን እንደሆነ ሊያሳዩ ሞክረዋል። ላይክ ማየት አልቻልኩም፣ ግን ኖርማሊ ሌብል ከተደረገ በተለያየ ምክንያት ነው። ምክንያቱም ነፍሰ ጡር ከሆነች ያ ነገር ጽንሱን አቋርጦ የማለፍ እና ልጁ ላይ ወይም ጽንሱ ላይ ደግሞ ላይክ የተለያዩ ዲፌክት ስለሚፈጥር ነው። ጡት የሚያጠቡ እናቶች ከሆኑ ደግሞ ሲስተማቸው ውስጥ ገብቶ በወተቱ አማካኝነት ወደ ህፃኑ ስለሚሄድ ነው። እንዲሁም ደግሞ በቂ የሆነ የሳይድ ኢፌክት ጥናት ካልተደረገበት ኖት አድቫይዘብል ተብሎ ሌብል ይደረጋሉ። ስለዚህ እንደ አከፋፋይ ኖት አድቫይዘብል የሚሉ ፕሮዳክቶችን ለዚህ አድቫይዘብል አይደለም የሚሉ ፕሮዳክቶችን ብትጠቀሙትም ችግር የለውም። ኖት አድቫይዘብል ነው የሚለው ማለት ተጠያቂነትን የሚያስከትል ጉዳይ ነው። እባካችሁ በተለይ የሚያጠቡና እርጉዝ እናቶች ላይ እንደዚህ አታድርጉ ባካችሁ። ለዛሬ ይሄንን 2 ፕሮዳክት አሳይቻችኋለሁ። ሌሎችም ብዙ ፕሮዳክቶች አሉ እና እባካችሁ አንደኛ ነገር እንግሊዘኛ ማንበብ የማትችሉ መረዳት የማትችሉ ሰዎች የሚሸጡላችሁን በደንብ መጠየቅ፣ ሌብሉ ምን ይላል የሚለውን ነገር። አንዳንዶቹ ራሳቸውን ነፃ ለማድረግ አሁን ጎሬ ፕሮዳክት ላይ ብታዩ ሜርኩሪ ምናምን የተባለ በተለያየ ተርም ሲኖኒም ምንም በመጠቀም ሌብል ተደርጓል። ስለዚህ ብትጠይቋቸው የተፈቀደበት ሀገር ላይ ይሄው ያለ ደግሞ ሀገሩ ላይ ባን አልተደረገም ሊሉ ይችላሉ። አፍሪካ ሀገራት ላይ ሄዳችሁ እንግሊዘኛ ማንበብ ካልቻላችሁ መጠየቅ፣ የሚያከፋፍለው ሰው ደግሞ የመመለስ ግዴታ አለበት። የእንግሊዘኛ ሌብል የሌላችሁ ዝም ብሎ በአረብኛ በምናምን ቋንቋ የተጻፉትን ኮምፕሊትሊ አቮይድ ማድረግ አለባችሁ። እና ባካችሁ የዛሬ ቆዳችሁ ማማር ሳይሆን ነገ ከነገ ወዲያ ላይ የሚመጣባችሁ እስከ ኦርጋን ፌል እስከ ማድረግ ድረስ የሚደርስን ጉዳት ቀንሱ። ሌሎች ደግሞ የሜርኩሪ ከተፈቀደለት አማውንት በላይ የሜርኩሪና የሃይድሮኮኒን ፕሮዳክት ንጥረ ነገሮችን የያዙ ፕሮዳክቶችን በቪዲዮ ቀስ ቀስ እያልኩ አሳያችኋለሁ። እና ለአሁኑ ዛሬ ደግሞ ምን አይነት ፕሮዳክቶችን እንደሚያሳዩን እያየን ምንጨምር ይሆናል ማለት ነው። አመሰግናለሁ። ለመጣል ምናምን የሚባሉ ነገሮችን ትተን እጃችን ላይ ያሉ ፕሮዳክቶችን ሰርች አድርገን ትክክል ናቸው አይደሉም የሚሉት ነገር ላይ ትኩረት ብናደርግ ነው የሚሻለው። ይሄ የጤና ጉዳይ ነው፣ ሴንሲቲቭ ነገር ነው። ዝም ብሎ ንግድ አይደለም። አመሰግናለሁ።